ተነጋገሩበት አይደለም እውነት እኔ ለእኔ ያስፈራል። የአንተ ጋር ይሁን ስጦታ የማትቀበይም ሩታ ይህ እኮ እኔ ምንም ነገር አልቀበልህም ካሁን በኋላ። ምን ችግር አለው? ቆይ አያስፈልግም እንዴ ሩታ ስጦታ ይዤልሽ ስመጣ እንዳሁን በጣም ያምራል። ወይኔ ማር ቆንጆ ሄድሽ እኮ በእኔ ወጥቶ እኮ ነው ጅናው ነው አይደል? ችግር የለም ይሁንልህ። ይሁንልህ ነው ወይ ቅሬታ አለሽ? ኧረ የለኝም። ቅሬታ ያለሽ ነው በእውነት? እኔ ምንም ቅሬታ የለኝም። ማነው ቆንጆ ነው ብሎ የነገረ? እድለኛ እኮ ነው መውጣቱ ማለት ነው። ሰማኝ ማነው ቆንጆ ነው ብሎ እንትን ያላታለለ? ምን ነው እንዴ ትዝ አይልሽም? እንደ አብደሽልኝ እኮ ነው ያገኘሽ። ማን ያታለለ? አሁን እንደዛ አይደለም ግን አንድ ጥያቄ ማን ያታለለ? እንደዛ አስበህ ነው አሁን እንደዛ እያደረግህ? አይደል አንድ ጥያቄ ልጠይቅሽ። አሁን እሷ ቆንጆ አይደለም ምናምን ትበል ችግር የለውም። ያኔ ግን እንደ የእግሬን አፈር ልሳን ያገኘችኝ እግርህም አፈር ነው። አለማወቄ ወይኔ አለማወቄ አንተ እግርህም አፈር ነው። እኔ ወደኋላ ብዬ ቪዲዮ ላሳይሽ ላሳይሽ ቪዲዮ እንዴት እንደሆነች አይደለም። አንዳንዴ ምን አለ መሰለሽ ግን አንዳንዴ የመጀመሪያችንን ነገሮችን መርሳት ጥሩ አይደለም። እኔ አሁን ስላረሳውኝ ነው ዛሬም ድረስ ቤቷ እየተመላለስኩ ያለሁት፣ ዛሬም ድረስ እየፈለግኳት ያለሁት ማለት ነው። ሁኔታ ነው ያሳለፈው። ቤተሰብም የዩቱብ ቤተሰቦችም እንደሚያውቁት በጣም መጥፎ ሁኔታ ላይ ነበር እና ምን ያህል ልቡ እንደተሰበረ በዛ ባለፈው ሁኔታ ታውቂያለሽ። እና በቃ የአንቺ ነገር ሆኖብኝ እንደዛ በጣም ስሜት ሽንትን ሲል ለዛ ነው ይዤሽም የመጣሁት እና ያለው ነገር ከአብርሽ አንደበት እንድትሰሚ ስለፈለግኩ ነው። ማለት ምን እንደሚፈጠር አላውቅም። ነገሮች ምን እንደሚፈጠሩ አብርሽ ከመጣ በኋላ ከሰማ በኋላ ምን እንደሚፈጠር ቤተሰብም ምን ሊለኝ እንደሚችል አላውቅም ነበር። ግን ያው አንቺ ያው እኔ ሁሉ እንትን ብዬ የሚፈጠር ምንም አንቺ ያለው ነገር ተናግረሽ ስሜትሽን በግልጽ ተናግረሽ አብርሽ እንደሚል አብረን እናያለን ማለት ነው። ሌላው ደግሞ ማለት ነው ምን የሚፈጠር ምንም አንቺ እንዳይሰማሽ እሺ። ያው እኔ ከምነግርሽ ይልቅ አብርሽ ያለውን ነገር ነግሮሽ ማለት አንቺ እንትን ትያለሽ። አንቺን ብለሽዋል ከዚህ ፊት ቢያንስ እሱ የውስጤን ስሜቴን ልንገረውና እሱ የሚለኝ ልስማ፣ እሺ ይበለኝ አይበለኝ ብለሻል። እና የሚፈጠረው ነገር ምንም አይሰማሽ። አንቺ ገና ልጅ ነሽ፣ ነገሮችን እንትን ማለት ትችያለሽ እና ገና ወጣት ነሽ ስለሽ እና ምንም አይበደሽ። እሺ አይዞሽ መሰቀጥ ቤተሰብ ካሜራ መጀመሪያ ዘመናቱ እንደለመጣችሁ መንገድ እንዴት ነበር? መንገዱ አድካሚ ነበር። አንቺ እንኳን የለመድሽውም ነው ለሩቴ ነው እንጂ። አይ ሩቴም እኮ አክስት አለኝ አለች እና ልትመጣለች። በእርግጥ እኔም ቡታጀራ መጥተሽ ታውቂያለሽ? ቡታጀራ ዋው! እናንተ በእርግጥ እዚህ ነች ባልባል መርቻለሁኝ ግን በቃ የግድ መንገድ ስላለብኝ ማለት የነበርክበትን ሁኔታ አውቃለሁ፣ ያለፍክበትን ነገሮች በደንብ አውቃለሁኝ እና ግን ደግሞ በቃ የምትለኝ ነገር ለማወቅ ፈልጌ ነው። በዚህ ስሜት ውስጥ ብቻ የመታገል አልቻልኩም። አውቃለሁና የምትለኝ ነገር ለማወቅ ነው። ያው ለይድግን ሁሉንም ነገር አስረድቻታለሁ፣ ሁሉንም ነገር ያታለሁ። እሷም ለቤተሰቦቿ ለቤተሰቦቿ ነግራቸዋለች። እንግዲህ አንተ ማይተዋል ቪዲዮን የቀለድን የመሰለ መሰለኝ እና ግን እየቀለድኩኝ አይደለም። በጣም ግራውንም ግራ እየተጋባሁኝ ያለሁት ማለት ነው። በጣም ግራ እየገባኝ ነው። አሁንም ቀልድ እስኪመስለኝ ድረስ ማለት ነው። የቀለድኩ አይደለም ከልቤ ነው። እንደዚህ አይነት ነገር እኔ አልቀልድም፣ የምሬ ነው። እና ፕሊስ እንድትረዳኝ እፈልጋለሁ። ልክ ነህ፣ ብዙ አልቆየም። ያው እዛም ያለው ነገር እንደዚህ አይነት ግንኙነትን ብንጀምር የሚያደርገን ነገር አልነበረም። በእርግጥ አውቃለሁ፣ ግን የሚፈልገው ወይ ወደ መጣሁት ስሜት አይደለም እኮ የነበርክበትን ሁኔታ ስለነበርኩበት ሁኔታ ምናምን ነገሮች ሳይሆን
ለዚህ የሚያደርስ ነገር እኔና አንቺ ጋር የማል ግንኙነት አልነበረም። እንደዚህ ፈልጌ ነው ገባሽ? እኔ ደግሞ በዚህ ሰዓት ምንም አይነት የፍቅር ግንኙነት ነው የመጀመርም ፍላጎትም እቅድም የለኝም ከይቅርታ ጋር ማለት ነው። ሲቀጥል ደግሞ ይህንን ነገር እዚህ መታችሁ በሲስተር እኔ እንትን እላታለሁኝ፣ ግን ይህንን ነገር እዚህ መታችሁ ከምታወሩኝ እዛው ባላችሁበት ስልክ ብትደውሉልኝ እና ብታወሩኝ ይሻል ነበር። ለእኔም ልታጀራ መጣችሁ እንትን ከምትሉኝ ማለት ነው። ላ እኔ አሁን ምንም መልስ እንደምሰጥቼ አላውቅም። በዚህ ሰዓት እህቴ ራሱ እንዴት እንትን ብላ ወደዚህ እንዳመጣችሽም ግራ እየገባኝ ነው። እኔ እንዳውም በቃ አላ ኖርማል የደነገጥኩት የነበረው ስትደውልልኝ እየመጣ ነው ከሩታ ጋር ስትለኝ በቃ ዝም ብላችሁ ቪዲዮ ለመስራት ምናምን ወጣችሁ ነው መሰለኝ። እኔም እኮ ልጅ አይደለም የግድ ስለሆነብኝ ነው። እባክህን አብሽ ተረዳኝ። አሁን እኔንም ሌላ እንትን ማታሰብኝ ደስ ይለኛል። ሻል መጀመሪያ ይህን አይነት ስሜት እንዲፈጠርብሽ ካደረስን የኔ ጥፋት ከሆነ አሁንም ደጋግሜ ነግሬሻለሁ። በጣም ይቅርታ። ይህ ስሜት እኔ እንዲፈጠርብሽ ካደረግኩኝ እዛ እኔ ልክ እንደ እህቴን ያየሁሽ፣ ልክ ኤሉን በማይበት ነው አንቺንም ያየሁሽ ማለት ነው። ደስ የሚል ቀረቤት አለሽ፣ ደስ የሚል ነገሮች አሉሽ። ታላቅ እህቴን በቀረብኩበት ልክ ነው አንቺንም የቀረብኩሽ ማለት ነው። እንደዚህ አይነት ስሜት ይፈጠርብሻልን ብዬ አስቤም ምንም ገምቼም አላውቅም፣ እዛም በነበርንበት ሰዓት ማለት ነው። እና ይህ ስሜት እኔ ፈጥሬብሽ ከሆነ አሁን ደጋግሜ እነግርሻለሁ፣ ይቅር። ግን ደግሞ በዚህ ሰዓት ምንም አይነት የፍቅር ግንኙነት እንትን መግባትም ሆነ ምንም ነገር አልፈልግም። ማንም እንዲያዝንብኝም እንድትቀየምኝም አልፈልግም። ሲጀመር እህቴ የኔን ነገር እያወቀች አንቺ እዚህ ማምጣቷ በራሱ ለእኔ በጣም ገርሞኛል እና በጣም ይቅርታ፣ በጣም ይቅርታ። ግን ይህንን ነገር እኔ ልቀበልም አልችልም። ከቻልሽ በእግዚአብሔር ከዚህ በላይ ባታስጨንቅኝና ዛሬ የሆኑ ስመለሱ ደስ ይለኛል። እኔ ሲጀመር እንደዚህ አይነት ስሜት ይኖርሻልን ብዬ አላስፈመቃ እኔ የቀረብኩት አንቺን በእህትነት ነው። ባለቅ ሌላ ስሜት የለኝም። እንደገና ሌላ ነገር ውስጥም ባታስገብኝም ደስ ይለኛል። ከዚህ በላይ እኔ ልቀቁኝ በእግዚአብሔር በቃ ነው። እኔ እኮ ልጅ አይደለም አይደል እንዴ? ይህንን ስሜት ያመጣሁት እኮ እኔ ፈልጌው አይደለም። ፈልገሽ እንዳላመጣሽማ አውቃለሁኝ፣ ግን በቃ ከዚህ በላይ እንትን ልጅ አልፈልግም። ለምንድን ነው የማትረዳኝ ግን? አብርሽ እኮ ሳናግረው ሊያናግረኝ ፈቃደኛ አይደለም። ምን ብሎሽ ነው ደግሞ? አታልቅሽ። አንቺ ለምን እንደምታለቅሽ ነግሬሽ የለ እንዴ? መጀመሪያ ምንም ቢፈጠር ምን ጠንካራ ሆኜ ብዬሽ የለ